እርስ ያንድ ሀገር ማህበረሰብ እድገትና ስልጣኔ ማሳያ ተደርጎ ይወሰዳል። ኢትዮጵያም የረጅም ዘመን ታሪክ ያላቸው ህዝቦች ማንነት ነጸብራቅ የሆኑ በርካታ ቅርሶች ባለጸጋ ናት። በዓለም በበጎ እንዲታወቅ ካደረጓት የታሪክ አንጓዎች መካከልም ተፈጥሯዊና ሰው ሰራሽ ቅርሶች ይጠቀሳሉ። እነዚህም ቅርሶች የሀገሪቱን ባህል፣ እውቀት፣ ሃይማኖትና ሴት ያካተቱ ናቸው። በርካታ ቅርሶችን በዓለም አቀፍ የሳይንስ፣ የትምህርት፣ የባህል ተቋም ዩኔስኮ በማስመዝገብ ከአፍሪካ ቀዳሚ የሆነችው ሀገራችን ለቱሪስቶች የጉብኝት መዳረሻ በመሆንም ለቱሪዝም ዘርፉ እድገት አበርክቷቸው ጎልህ ነበር። የኖረ ኢትዮጵያ የኪነ ህንጻ አሻራ ያረፈባቸው አብያተ ክርስቲያናት፣ የነገስታት ቤተ መንግስቶችና ሐውልቶች አሁን ድረስ ዓለምን እያስደመሙ የቀጠሉ የኢትዮጵያ የቱሪዝም ሀብቶች ናቸው። እነዚህ ቅርሶች የትውልድና የሀገር ሀብት ቢሆኑም ከእድሜ ብዛት የተነሳ አቧራ ለብሰው ታሪክነታቸው ደብዝዞ መታየታቸው የቅርብ ጊዜ ትውስታ ነው። እነዚሁ ትኩረት የተነፈጋቸውና ተገቢውን እንክብካቤና ጥበቃ ሳያገኙ አደጋ ተደቅኖባቸው ዓመታትን ተሻግረው የቆዩ ቅርሶች ባለፉት የለውጥ ዓመታት ለቱሪዝም ዘርፉ በተሰጠው ትኩረት አቧራቸው እንዲራገፍና የቀድሞ መልካቸውን መልሰው እንዲያገኙ ማድረግ ተችሏል። በተጨማሪም በአካባቢያቸው መሰረተ ልማቶችን የመማር ስራውን ቢሆን ትኩረት ያገኘ ጉዳይ ነው። በዚህም ሀገሪቱ ያላቱን በርካታ ቅርሶች ለኢኮኖሚ እድገት እንዲውሉ ትኩረት ተሰጥቶ እየተሰራ ይገኛል። በአዲስ አበባ ከተማ የተጀመሩ የልማት ስራዎች ከአዲስ አበባ ከተማ አልፈው በሀገሪቱ በተለያዩ አካባቢዎችም ተሸጋግሯል። አዲስ አበባ አሁን የቱሪዝም ጀርባ አጥንት እየሆነ ነው። ማስተዋጽኦ ሳይሆን ከዛ ከፍ ያለ ነገር ነው ያደረጉት። ድሮ አዲስ አበባን ለማስጎብኘት አንዱ ጋር አስጎብኝተን ከዛ በኋላ ያልቅበናል። አሁን ግን አንዱን ሳይሆን ሁለቱን ሶስቱን ለማስጎብኘት ፕራዮሪታይዝ ነው የምናደርገው። ይህ በአዲስ አበባ የጀመርነው ስራ በክልል ከተሞች እንቀጥላለን። ካለምንም ጥርጥር ኢትዮጵያን እንሰራታለን። ኢትዮጵያችን ትበለጽጋለች፣ ኢትዮጵያችን ትዋባለች። እዚህ አዲስ አበባ ያየነውን ነገ ጎንደር እናያለን፣ ጅማ እናያለን፣ ባህር ዳር እናያለን፣ አርባ ምንጭ እናያለን፣ ሐዋሳ እናያለን፣ ጅጅጋ እናያለን። እዚህ የሚቀር ጉዳይ አይደለም። እኛ ቀንከሌት በመስራት ኢትዮጵያን መልሰን የመገንባትና በአፍሪካ በታሪኳ ልክ ውበቷ ተገልጦ የሚታይ ሀገር እስከምትሆን ድረስ ጥረታችን አይቋረጥም። ለበርካታ ዓመታት በሰው ሰራሽና በተፈጥሮ ችግሮች አደጋ ተደቅኖበት እድሳት ሳይደረግለት የቆየው የአጼ ፋሲል ቤተ መንግስትም የዚህ ልማት ተቋዳሽ መሆን ችሏል። በፋሲል ቤተ መንግስት በአንድ ዓመት እና በዛሬ መካከል ያለው ልዩነት ሰው ከወሰነ ምን ሊሰራ እንደሚችል የሚያመላክት ነው። እውነቱን ለመናገር ከረጅም ጊዜ በኋላ ዛሬ ጎንደር መስላ አየኋት። ከረጅም ጊዜ በኋላ ጎንደር ግርማዋ፣ ጎንደር ውበቷ፣ ጎንደር ሳቢነቷ እና በምን መገለጫ እንደሚነገርና እንደሚታየም ጭምር ለማየት እድል አገኘው። ሌላው በልማቱ ትኩረት ተሰጥቶት በፊት የነበረው ይዞታ ሳይቀየር እድሳት እየተደረገላቸው ከሚገኙ ሀገራዊ ቅርሶች አንዱ የአባ ጅፋር ቤተ መንግስት ነው። የአባ ጅፋር ቤተ መንግስት ለ100 ምናምን ዓመት የነበረ ቤተ መንግስት ተደብቆ የነበረ ቤተ መንግስት ነው። አባ ጅፋር በጣም ዋይስ ሰው ነበሩ። ለዜጎቻቸው እና ለተፈጥሮ ግድ ያላቸው ሰው ነበሩ። ተፈጥሮን ጠብቀዋል። ውጊያ እንዳይፈጠር ከፍተኛ ዋጋ ከፍለዋል። አካባቢያቸው እንዲንዳማረ ለልጆቻቸው እንዲሸጋገር ስራ ሰርተዋል። አሁን ልጆቻቸው ስራ ጀምረዋል፣ ይቀጥላል። ይሄ ጉዳይ እንደ ሐሳብ እንደ ህልም ብዙዎች ተቀብለውት መስራት ከቻሉ ኢትዮጵያ ውስጥ 10-15 ከተሞች መፍጠር ከቻል ህዝባችን እያደገ ስለሆነ ሁሉም ቦታ ዲግኒፋይድ ላይፍ፣ ኳሊቲ ላይፍ እንዲፈጠር ማድረግ ይቻላል። የላሊበላ ውቅር አብያተ ክርስቲያናትም ወደ ትናንት መልኩ እንዲመለስ በእድሳት ላይ ይገኛል። ባለፉት ጥቂት ዓመታት ለኢትዮጵያ ቅርሶችና ታሪካዊ ቦታዎች ትኩረት ተሰጥቶ መሰራቱ የኢትዮጵያ ከፍታ የሚያሳይ ተግባር ተደርጎም ይወሰዳል። ባለፉት ጥቂት ዓመታት ኢትዮጵያ ውስጥ የነበሩ ቅርሶች፣ ታሪካዊ ቦታዎች የተጠገኑበት እና እየመጡ ያሉበት ሁኔታ የሚያሳየው የኢትዮጵያ ልክ ነው። የዚህ ሁሉ ስራ ዋነኛ ዓላማ ምንድነው? ከትናንትናችን ጋር ሳንጣላ፣ ከትናንትናችን ጋር ጸብ ሳንፈጥር ሚዛናዊ በሆነ መንገድ ታሪክን ለትምህርት ብቻ መጠቀም ያስፈልጋል። ከዚህ ባለፈም ባለፉት የለውጥ ዓመታት በሀገሪቱ በተለያዩ አካባቢዎች ለትውልድ የሚሻገሩ በርካታ የቱሪዝም መዳረሻ ስፍራዎች ተገንብተው ለአገልግሎት ክፍት ተደርገዋል። አስደናቂ ነገር መፍጠር እንደሚቻል አዲስ አበባ የተሰራው ስራ ያመላክታል። አሁን ጅማ ያለው፣ ጎንደር ያለው፣ ባህር ዳር ያለው፣ አርባ ምንጭ ኤቭሪዌር ብትሄድ በጣም ከፍተኛ ጥራት ያላቸው መልካም ስራዎች አሉ። አይናችን ተገልጦ እናያለን፣ እናስባለን፣ አይዲያችንን እናስቀምጣለን። ያን ደግሞ ለብዙዎች ለማሳየት እንተጋለን። ኢትዮጵያ ታሪክና ማንነት የያዙ ቅርሶቿን በማደስ አዳዲስ የቱሪዝም መዳረሻ ልማቶችን በማልማት ለቱሪዝም ዘርፉ በሰጠችው ትኩረትም የጎብኚዎችን ቁጥር የጨመረ፣ የሥራ ዕድልን ያሰፋ፣ ለኢኮኖሚ እድገትም የቱሪዝም ድርሻ ከፍ እንዲል ማድረግ አስችሏል።